ቸርነት ይባላለሁ። የሆተ ብርሃን ባታለማርያም ህንፃ አሰሪ ሂሳብ ሰራተኛ ወይም ሂሳብ ሹም ነኝ። በተጨማሪም የሶሻል ሚዲያ ከፍቶ የገቢ አሰባሳቢ በዋናነት ይዤ አብሬ እያንቀሳቀስኩ ያለው አንዱ የኮሚቴ አባል ነኝ። ብዙ ኮሚቴዎች አሉት። እንቅስቃሴያችን በተመለከተ የተጀመረችው በ2009 ሚያዝያ 16 ቀን ነው። ይህ ታላቅ ቤተክርስቲያን ሲገነባ የመጀመሪያ የአካባቢ ማህበረሰቦች ከ65 የበልጡ አባወራና እማወራዎች ናቸው ያሉ። እነዚህ አባወራና እማወራዎች በ1.3 ሚሊዮን ብር ግንባታውን ጀመሩ። መንቀሳቀሻ ስላልነበራቸው እስከ 2017 አካባቢ በዚሁ ዓመት ትገኛው በተለያየ ነገር ሲሰሩ የቆዩበት ሁኔታ ነው። ከ2017 ዓ.ም ሶሻል ሚዲያ ተከፍቶ ማንኛውም በውጭም በውስጥም ያለ ኢትዮጵያዊም ትውልደ ኢትዮጵያዊም በማስተባበር ወደ 11.5 ሚሊዮን ብር አካባቢ ፈጅቶ አሁን ካለበት ደረጃ የደረሰበት ሁኔታ ነው ያለው እና ይህን ላደረጉ በባታለማርያም ስም ከፍ ያለ ትልቅ ክብር አለን፣ ትልቅ ምስጋና አለን። የአካባቢ ማህበረሰብ ይህን እያየ ሌሎች አካላት የተለያየ ነገር ሲያግዙን እኛ ምን እናድርግ በማለት ደግሞ ቢያንስ ካለን አርሶ አደሮች ነን ምንም ከአካባቢ ማህበረሰብ ጋር በማስተባበር አንዳንድ ኳርቲዝ መግዛት አለብን በማለት ሁሉም በነቂስ አንዳንድ ኳርቲዝ ከሙያው ውጭ ያሉትን የጉልበት ስራዎች የአካባቢ ማህበረሰብ የሚያከናውን እና የአካባቢ ማህበረሰብ አናሳ ቢሆኑ በጉልበታቸው በተለያየ ነገር ብዙ አስተዋጽኦ ያደረጉበት ሁኔታ ነው ያለው። ሌላኛው አሁን ይቺ ቤተክርስቲያን እንደምታዩት እንደምትመለከቷት እንደ እግዚአብሔር ፍቃድ በሚቀጥለው ታህሳስ ላይ በክብረ በዓሏ ላይ ለማስመረቅ ደፋ ቀና ያለ ነው። የቀሩ ነገሮች የመጀመሪያ የምትመለከቱት 12 ገጽ ያለው መጋረጃ ያስፈልገዋል። እያንዳንዱ 2 ሜትር ከ80 ወደ ላይ ደግሞ 4 ሜትር ከ50 ነው። እንግዲህ ጥራት ባለው መንገድ ነው እናደርጋለን ብለን ያሰብን እንደ እግዚአብሔር ፍቃድ። ከዛ ውጭ ደግሞ በ3 ቦታዎች ላይ አሁንም የመጋረጃ ወንዶችን ከሴቶች ሴቶችን ከወንዶች የሚለይ እንዲሁም ደግሞ ካህናትን ከወንዶች የሚለይ 3 መጋረጃዎች 5 ሜትር ከ80 ርዝመት ያለው እሱ አካባቢ 3 መጋረጃዎች ያስፈልጋሉ። ጠቅላላ ወደ 15-16 መጋረጃ በሩን መምጠን እሱ አካባቢ የሚያስፈልገው ሁኔታ ነው ያለው። ሌላኛው በተጨማሪ መስኮቱ አካባቢ መስታየት ገጠማ የተጀመረበት ሁኔታ ነው ያለው። ነገር ግን የተወሰነ የመስኮቶች 78 መስኮቶች ያልተያዙ ስላሉ የአንድ መስኮት ዋጋ ወደ 11400 አሁን በጭማሪው እዛ ነው። እሱ አካባቢ እንደሚያስፈልግ። ሌላኛው በኋላ ውጭ ላይ በቪዲዮ በምናየው ውጭ ዙሪያውን በረንዳ ያስፈልገዋል። የብረት በረንዳ ብረት ስለሚያስፈልገው እሱ ደግሞ ዋጋ ያስወጣ ነው። ወደ 386,000 አካባቢ ዙሪያውን የተባለው እሱ አካባቢ የሚያስፈልግበት ሁኔታ ነው ያለው። በተጨማሪ የምትመለከቱት ሊሾ ደግሞ ክረምት ላይ እንግዲህ ይሰራል። ከ87 ኩንታል በባለሙያ ያስወጥተናል። 87 ኩንታል ይፈጃል ተብሎ የተያዘው። ስለዚህ ለዚህ ደግሞ አንድ ቢያቸው የላሊበላ ሸዋ የሚያስፈልገው ሁኔታ ያለው። በአጠቃላይ ይህን ለማከናወን ምንም ከ1.4 ሚሊዮን ብር በላይ የሚፈጅ ስለሆነ ይሄ ደግሞ እስካሁን ከወጣው ከ11.5 ሚሊዮን ብር ስለማይበልጥ ይህ በግሩፕም ሆነ በተለያየ መንገድ የሚንቀሳቀሰው አካል ካገዘን ከደገፈ 50-60-70 ዓመት በፊት ካለችበት እዛ ቦታ ወጥተው ወደ አዲስ ቤተሰቦቿ እንደምናስገባት አልጠራጠርም። አሁንም ይህ የተጀመረ ህንፃ ቤተክርስቲያን እስከሚጠናቀቅ ድረስ አሁንም ድረሱልን። አሁንም ክበቡን ማለታችን ስለማናቆም ይህን የተለመደውን ትብብራችሁን አጠናቃችሁ ትቀጥሉልን። በተጨማሪም መጋረጃውን አካባቢ ለ2 ለ3 ሚሊዮን በጋራ በዛ መሰረት የበኩሉን አስተዋጽኦ እንዲያደርግ ለማለት ነው። በተጨማሪ ደግሞ ብዙ ዙሪያውን ብዙ አምፖሎች ያስፈልጋሉ። የቀረ አምፖል
ስም አካባቢ ወደ ላይ አካባቢ ሁለቱ ቤተ ልብሶች ሁለት ግለሰቦች የያዙበት ሁኔታ ላይ ያሉ አምፖሉን፣ ከዛ በታች ግን በጣም ብዙ አምፖሎች ስለሚሉ እሱ አካባቢም የበኩላችሁን አስተዋጽኦ ልታበረክቱልን በባታ ለማርያም ስም ጥሪያችንን እናስተላልፋለን።